ንስሐ ገብቻለሁ የተባልኩትንም ሰምቻለሁ እጸልያለሁ እሰግዳለሁ ከዛም አልፎ ተርፎ ደግሞ ቅዱስ ቁርባን እቀበላለሁ ግን መንፈሱ አይጋለጥም በህይወቴ ለውጥ የለም እንደውም እዚህ ህይወት ውስጥ ከገባ በኋላ መከራው ፈተናው በዛብኝ እግዚአብሔር ራቀኝ ይቀርበኛል ብዬ ተጠግቼ የሚሉ ሰዎች አሉ እየሰማችሁኝ ነው አንዳንዴ የምናጎለው ነገር አለ ወይ ደግሞ ገባ ወጣ ነው የምንለው ለምሳሌ ንስሐ የገቡ ሰዎች በመናፍስት ውጊያ ውስጥ ያሉ የሚጸልዩ የሚሰግዱ ቅዱስ ቁርባን የሚቀበሉ ሰዎች እግዚአብሔር ህይወታቸውን ኑራቸውን ገንዘባቸውን እንዲባርክላቸው አስራት አያወጡ ሁሉን ነገር ያደርጉና አስራት ይጎላቸዋል ወይ ደግሞ ከእግዚአብሔር አንድ ነገር ይፈልጋሉ እግዚአብሔርን ስጠኝ ይላሉ ግን ለተቸገረ ደግሞ ሰው አይሰጡም ይህ ምጽዋት ችግር አለባቸው ሌሎቹ ደግሞ ወይ የነፍሳቸው ጠበቃ የሚሆናቸው በችግራቸው በፈተናቸው በመከራቸው በተለይም በመንፈሳዊ ውጊያ ሰዓት ደግሞ የሚያግዛቸው አንድ መልአክ እንኳን አይዙ ለምሳሌ ቅዱስ ገብርኤልን እየወደዱ ቅዱስ ገብርኤልን የማይዘክሩ ብዙ ሰዎች አሉ ቅዱስ ሚካኤልን እየወደዱ ቅዱስ ሚካኤልን የማይዘክሩ መልኩን የማያደርሱ ብዙ ሰዎች አሉ ብዙ ሰው ብቻውን ነው የሚለፋው ብቻውን ነው የሚታገለው ንስሐ ይገባል ስጋው ደግሞ ይቀበላል ይጸልያል ይሰግዳል ይቀጠቅጣል ግን ልፋቱ የብቻው ነው የሚያግዘው መልአክ የለም የሚረዳው አንድ ቅዱስ አባት የለም በችግሩ ጊዜ የሚታደገው አንድ ሰማዕት የለም ዝም ብሎ ልፋት ይሆናል ይኸውላችሁ እየሰማችሁኝ ነው ንስሐ ገብታችሁ ጸልያችሁ ሰግዳችሁ እየቀጠቀጣችሁ ብቻችሁን የምትታገሉ ሰዎች ካላችሁ በአንድ እጅ ያጨበጨባችሁ ነው በአንድ እጅ ማጨብጨብ ይቻላል አይቻልም ብዙ ሰው በመናፍስት ውጊያ ውስጥ በአንድ እጁ ነው የሚያጨበጭበው ያ ማለት ብቻውን ነው የሚታገለው የሚታገልለት መልአክ የለም የሚታገልለት ቅዱስ አባት የለም የሚታገልለት ጻድቅ ወይ ደግሞ ቅድስት እናት የለችም ዝም ብሎ ብቻ መታገል ትግሉ የክፉ መንፈስ ወይም ደግሞ የመናፍስት ስለሆነ ቅዱስ የሆኑት የእግዚአብሔር መናፍስት የተባሉት ቅዱሳን መላእክት በትግል ውስጥ ያስፈልጉናል የመናፍስት ውጊያ ያለበት ቅዱሳን መላእክትን እርዶኛ አግዙኝ ብሎ ዝክራቸውን እንዳቀሙ እየዘከረ ድርሳኑንና መልኩን እየጸለየ አግዙኝ ማለት አለበት ይሄ ብዙ ሰው እኔ ያየሁት ችግር ነው ወይ ደግሞ ቅዱስ ጊዮርጊስን ቅድስት አርሴማን ወይ መጥምቁ ዮሐንስን ወይ አቡነ አረጋዊን ወይ አቡነ ተክለ ሃይማኖትን ወይ አቡነ ገብረ መንፈስ ቅዱስን የሚወዱትን የሚያውቁትን አንድ ጻድቅ በቋሚነት አግዙኝ ብሎ አይለምኑ የመናፍስት ውጊያ ያለባችሁ ፈተና የከበዳችሁ ሰዎች ብቻችሁን ታግላችሁ አታሸንፉም ቢያንስ 3 ነገር ያስፈልጋችኋል ስንት ነገር አልኳችሁ 3 የሚጠብቃችሁ መልአክ ያስፈልጋችኋል ቅዱስ ሚካኤል ቅዱስ ገብርኤልን በመተት እድሳት በጥላወጊ በየትኛውም የክፉ መናፍስት ውጊያ ያላችሁ ሰዎች ቅዱስ ሚካኤልን ወይ ቅዱስ ገብርኤልን ጠብቀኝ በሉ ይጠብቃችኋል ውጊያውን አልቻልኩም ቅዱስ ሚካኤል ቅዱስ ገብርኤል አግዘኝ በሉ ያግዛችኋል ያኔ ጭብጨባችሁ የሁለት ይሆናል ጸሎት መጸለይ ካቃታችሁ መስገድ ከገበዳችሁ ውጊያው ከፍ ካለባችሁ አቡነ ገብረ መንፈስ ቅዱስ አባቴ አግዙኝ አልቻልኩም በሏቸው ያግዟችኋል ቅዱስ ጊዮርጊስ ታደገኝ እርዳኝ ቅድስት አርሴማ አግዥኝ ቅድስት ክርስቶስ ሰምራ እርዱኝ በሉ ብቻችሁን አትልፉ ብቻችሁን አትታገሉ ይዛችሁ ታገሉ የራሳችሁ ትግል እንዳለ ሁሉ ተጨማሪ ያስፈልጋል በእውነት ስጋውያንን ዓለማዊ ሰውነን በዓለም ነው የምንኖረው መንፈሳዊ ብንሆንም ግን የሰማይ መላእክት ሊረዱን አይገባም ይገባል እና ብዙ ሰው ሳይ እርዳታ የለው ራሱን ነው የሚረዳው የሚያግዝ የለው ራሱን ነው የሚያግዘው የሚታገልለት የለም ራሱ ነው የሚታገለው ስለዚህ የሚያግዟችሁ የሚታገሉላችሁ የሚጠብቋችሁንም ለምኑ አሁን እሱ ምንድን ያደርገው እንዲህ እየተቸገረ ገንዘቡን እያባከኑበት አስራት ያወጣል ይሄው ሰለቸኝ ይላል ደሞ እኮ የሚገርመው መንፈሱን የሚያርቅልን የሚያዳክምልን የሚያሰለችልን አንድ በጎ እንኳን ስራ የለንም የሰማችሁ
ዝም ብለን እንመጣለን። እቤት ጸልየን ሰግደን እዚህ የሆነ ነገር እንዲደረግልን እንፈልጋለን። ጥሩ ነው ይደረጋል። ግን ደግሞ ውጊያ ይበረታባችሁ ሰዎች በጣም እርዳታ ያስፈልጋችኋል።